ሰላም እንዴት ቆያችሁ የጆይ አውቶሞቲቭ ተከታታዮቻችን። በዛሬው ፕሮግራማችን ዓለም አቀፍ የመንገድ ላይ መስመሮችን አብረን እንመለከታለን። አብራችሁን ቆዩ። ዓለም አቀፍ የመንገድ ላይ መስመሮች በሁለት የሚከፈሉ ሲሆኑ በመንገድ አግድመት የሚሰመሩና ሁለተኛው ደግሞ በመንገድ ትይዩ የሚሰመሩ ብለን በሁለት እንከፍላቸዋለን። ነገር ግን በመንገድ ትይዩ የሚሰመሩትን እንደገና በአራት እንከፍላቸዋለን። የመጀመሪያው የተቆራረጠ መስመር ነው። ሁለተኛው ያልተቆራረጠ መስመር ነው። ሶስተኛው የተቆራረጠና ያልተቆራረጠ መስመር አንድ ላይ ሲሆን ነው። አራተኛ የትራፊክ ደሴት ናቸው ማለት ነው። እነዚህን አብረን እንመለከታለን። የመጀመሪያውን በመንገድ አግድመት የሚሰመሩ መስመሮችን ስንመለከት በመንገድ አግድመት የሚሰመር ማለት ዜብራ ማለት ሲሆን ይህም ደግሞ ለእግረኞችና እንዲሁም ደግሞ ተሽከርካሪዎች እግረኞችን ለማሳለፍ የዜብራውን መስመር ሳያልፉ በመቆም እግረኞችን ለማሳለፍ የሚጠቀሙበት መስመር ነው ማለት ነው። ስለዚህ ይሄ መስመር በመንገድ አግድመት የሚሰመር ወይንም ደግሞ ዜብራ ተብሎ ይገለጻል ማለት ነው። ሁለተኛው ደግሞ በመንገድ ትይዩ የሚሰመር ነው። በመንገድ ትይዩ የሚሰመሩ በአራት እንከፍላቸዋለን። የመጀመሪያው የተቆራረጠ መስመር ነው። የተቆራረጠ መስመር መሃል ላይ ስንመለከት ይሄ መስመር መንገዱ ግልጽ እንደሆነ የትራፊክ መጨናነቅ እንደሌለው የሚገልጽ ሲሆን በዚህ መስመር ላይ መስመሩን ረግጦ መቅደም፣ መታጠፍ፣ ዞሮ መመለስ ይቻላል ማለት ነው። ሁለተኛው ደግሞ ያልተቆራረጠ ድፍን መስመር ነው። ያልተቆራረጠ ድፍን መስመር ሲያጋጥመን ደግሞ በዚህ መስመር ላይ የሚናገረው መልእክት ምንድነው? መንገዱ ግልጽ አለመሆኑን፣ የትራፊክ መጨናነቅ ያለበት እንዲሁም ጠባብ መንገድ መሆኑን የሚናገር ሲሆን አሽከርካሪዎች መስመራቸውን ብቻ ይዘው እንዲያልፉ የሚያደርግ ነው ማለት ነው። በተጨማሪ እዚህ መስመር ላይ ማየት ያለብን ምንድነው? የዚህ መስመር ላይ ያሽከረከረን ከሆነ የመስመሩን ረግጠን ወይንም ደግሞ ቀጥታ የተሰመረውን መስመር ረግጠን መቅደም አንችልም፣ መታጠፍ አንችልም፣ ዞሮን መመለስ አንችልም ማለት ነው። ምክንያቱም መንገዱ እነዚህን ነገሮች ለማድረግ የሚያስችል ሁኔታ ላይ ስላልሆነ ማለት ነው። ሶስተኛ የምናገኘው አንድ ላይ የተቆራረጠና ያልተቆራረጠ መስመር አንድ ላይ ሲገኝ ነው። እዚህ መስመር ላይ ስናሽከረክር ደግሞ ያው በተቆራረጠው በኩል ካለን መስመሩን ረግጠን መቅደም፣ መታጠፍ፣ ዞሮ መመለስ የምንችል ሲሆን ባልተቆራረጠው በኩል ካለን ደግሞ እነዚህን ነገሮች ማድረግ አንችልም። መቅደም፣ መታጠፍ፣ ዞሮ መመለስ አንችልም ማለት ነው። ምክንያቱም ባልተቆራረጠው በኩል ያለው መስመር በትራፊክ መጨናነቅ ወይንም ደግሞ ጠባብ ሊሆን ስለሚችል ማለት ነው። አራተኛ ላይ የምናገኘው የትራፊክ ደሴት መስመር ነው። ይሄ የትራፊክ ደሴት መስመር እንደምትመለከቱ መሃል ላይ የሚሰመር መስመር፣ በሰፊ የሚሰመር መስመር ሲሆን እዚህ መስመር ላይ ከገባን መስመሩን በመርገጥ መቅደም አንችልም፣ መስመሩን በመርገጥ መታጠፍ አንችልም፣ መስመሩን በመርገጥ መዞር አንችልም ማለት ነው። ነገር ግን መዞርም ሆነ መታጠፍ ከፈለግን ማድረግ ያለብን የመስመሩን ደሴት ሳንረግጥ በመሃልና በመሃል ባለው ክፍተት መስመሩን ሳንረግጥ ማለፍ እንችላለን ማለት ነው። ተጨማሪ እዚህ መስመር ላይ የምናገኘው ሌላ ምንድነው? ባለ አንድ አቅጣጫ መስመር ነው። ባለ አንድ አቅጣጫ መስመር ስንል እንደ ሃይዌይ የምንጠቅሰው ሲሆን ተሽከርካሪዎች ሁሉ በአንድ አቅጣጫ የሚሄዱበት ወይንም በአንድ አቅጣጫ ብቻ የሚስተናገዱበት መስመር ሲሆን እዚህ መስመር ላይ የሚቻለው ምናልባት በግራ በቀኝ ማቆም ይቻላል። እንደገና ረድፍ መቀያየር ይቻላል፣ መታጠፍ ይቻላል። ነገር ግን ብቸኛ የማይቻለው ምንድነው ከተባለ ዞሮ መመለስ አይቻልም። ምክንያቱም አቅጣጫው ባለ አንድ አቅጣጫ ስለሆነ ማለት ነው። ቀጥ ብለን መስመራችንን ይዘን ነው መሄድ ያለብን። ስለዚህ ዞሮ መመለስ ግን አይቻልም ማለት ነው። ስለዚህ ዓለም አቀፍ የመንገድ ላይ መስመሮች የምንላቸው እነዚህን ይመስላሉ ማለት ነው። የመጀመሪያ አየን የመንገድ አግድመት ወይንም ዜብራ የሚባለውን አየን። ሁለተኛ ደግሞ በመንገድ ትይዩ የሚሰመሩትን አይተናል። እነሱም ደግሞ የተቆራረጠ መስመር፣ ያልተቆራረጠ ድፍን መስመር፣ የተቆራረጠና ያልተቆራረጠ መስመር እንዲሁም ደግሞ የትራፊክ ደሴትን አይተናል። በመጨረሻ ደግሞ ባለ አንድ አቅጣጫ መስመርን አይተናል ማለት ነው። አጠቃላይ ዓለም አቀፍ የመንገድ ላይ መስመሮች የምንላቸው
እነዚህን ይመስላሉ ማለት ነው። እንግዲህ በሌሎች ፕሮግራሞች እስከምንገናኝ ደግሞ አብራችሁን ቆዩ ማለት ነው። ሌሎች ፕሮግራሞች እንዲደርሷችሁ ወይንም ሌሎች ትምህርታዊ ነገሮች ስለ መንጃ ፍቃድ እውቀት ትምህርታዊ ነገሮች እንዲደርሷችሁ ቻናሉን ሰብስክራይብ አድርጉ። ስለነበረን ቆይታ እናመሰግናለን። ሰላም ሁኑ።